እስቲ ለአንድ አፍታ አይናችሁን ጨፍኑና አስቡት። በዓለም ላይ ቢሊዮን ዶላር የሚያወጣ አንድ ትንሽ ወረቀት አለ። ይህ ወረቀት የተደበቀው በወርቅ ማዕድን ቤት ውስጥ አይደለም፣ ወይም በኒውክሌር ማዕከል ውስጥ አይደለም። ይህ ወረቀት ያለው በአትላንታ ከተማ በኮካ-ኮላ ሙዚየም ውስጥ በሚገኝ አንድ ግዙፍ የብረት ካዝና ውስጥ ነው። ዙሪያውን የታጠቁ ዘበኞች ይጠብቁታል። ካሜራዎች በየሰከንዱ ይከታተላል። ወደ ካዝናው ለመግባት የአይን ብሌን የአሻራ ምርመራ ማለፍ ግድ ነው። አታምኑ። ይህ ሁሉ ጥበቃ የሚደረገው ግን ለአልማዝ ወይም ለወርቅ አይደለም። የምናውቀውን በየቀኑ ለምንጠጣው ለዛ ጥቁር ውሃ አዘገጃጀት ወይም ቀመር ነው። ዱር ነው። ኮካ-ኮላን የማይጠጣ ወይም የማያውቅ ሰው በዚህ ምድር ላይ ይኖራል ብሎ ማሰብ ከባድ ነው። በየቀኑ በዓለም ዙሪያ ወደ 2 ቢሊዮን የሚጠጉ የኮካ-ኮላ ምርቶች ይሸጣሉ። ግን አንድም ሰው በውስጡ ምን እንዳለ በትክክል አያውቅ። ለ130 ዓመታት ይህ ምስጢር በ7 ቁልፍ ታጥሮ ቆይቷል። ሰዎች ምስጢሩን አውቀናል ይላሉ። ሳይንቲስቶች በላብራቶሪ ቀምረናል ይላሉ። ግን ኩባንያው ዛሬም ድረስ አልደረሳችሁብኝም እያለ ይሳለቅባቸዋል። ለመሆኑ ይህ ቀመር ለምን እንዲህ ምስጢር ሆነ? በውስጡስ የሰው ልጅ ሊሰማው የማይገባ አስደንጋጭ ነገር ይኖር ይሆን? ወይስ ይህ ሁሉ የቢሊዮን ዶላር ሽያጭ ለማምጣት የተሰራ ድራማ ነው? ምስጢሩ እዚህ ጋር ነው። ዛሬ በዚህ ቪዲዮ ይህንን እውነትና ኮካ-ኮላ ምን አይነት ነገር ተጠቅሞ ኮካ-ኮላን እየሰራ እንደሆነና ያንን ጥቁር ውሃ ከኬሚስትሪ እስከ ስነ ልቦና እንተነትነዋለን። ይህ ቪዲዮ ካለቀ በኋላ ኮካ-ኮላ ስታዩ እንደ ድሮ እንደ አንድ ተራ መጠጥ አታዩትም። እሺ፣ አሁን ወደ ኋላ እንመለስ። ታሪኩ የሚጀምረው በአንድ አቧራማ ላብራቶሪ ተስፋ በቆረጠ አንድ ሰው ነው። አታምኑም። የዓለማችን ቁጥር 1 መጠጥ የተገኘው ለሽርሽር ወይም ለደስታ ተብሎ ሳይሆን በአንድ ከባድ የሱስ መከራ ውስጥ በነበረ ሰው መድኃኒት ፍለጋ ነው። ጆን ቴምበርተን ይባላል። ይህ ሰው የጦር ሜዳ ወታደር እና ፋርማሲስት ነበር። በጦርነት ላይ በደረሰበት ከባድ ቁስል ምክንያት ህመሙን ለማስታገስ ሞርፌን የተባለ አደገኛ እጽ ይጠቀም ነበር። ሱስ ሆኖበት ህይወቱን እያመሰቃቀለ መጣ። ቴምበርተን ራሱን ከዚህ ሱስ ለማዳን በየቀኑ በቤቱ ጓሮ በሚገኝ አንድ ትልቅ ናስ ድስት ውስጥ በተለያዩ ቅጠላቅጠሎች እና ኬሚካሎች ያፈላ ነበር። ዛሬ በቢሊዮን የሚጠጣው ኮካ-ኮላ መጀመሪያ የተፈጠረው በሱስ በተጠቃው ቴምበርተን የራስ ምታት እና የነርቭ መድኃኒት እንዲሆን ተብሎ ነበረ። እንደ አውሮፓውያን አቆጣጠር በ1886 ዓመተ ምህረት በአትላንታ ከተማ ቴምበርተን አንድ ድንቅ ድብልቅ አገኘ። በውስጡም የኮካ-ኮላ ቅጠል አገኘ። አዎ፣ ያ የምናውቀው የኮይን ምንጭ እና የኮላ ፍሬዎች ቀላቀለ። ስሙም ኮካ-ኮላ የተባለ ከነዚህ ሁለት ነገሮች ነው። መጀመሪያ ላይ መጠጡ አልኮል ነበረበት። ነገር ግን በአጋጣሚ በከተማዋ አልኮል መሸጫ ስታገኝ ቴምበርተን አልኮሉን አብጥቶ በጣፋጭ ሽሮፕ ተካው። ሚስጥሩ እዚህ ጋር ነው። አንድ ቀን አንድ ደንበኛ መድኃኒቱን ሊገዛ መጣ። በወቅቱ ሽሮፕ ቀዝቃዛ ውሃ ጋር ቀላቅሎ ነበር የሚሸጠው። ነገር ግን ያ ፋርማሲስት በስህተት ተራ ውሃ ከመጠቀም ይልቅ ጋዝ ያለበት ውሃ ቀላቀለበት። ደንበኛው መጠጡን ሲቀምሰው ደነገጠ። ጣዕሙም ሆነ ያ የሚሰጠው ስሜት ከዚህ በፊት ታይቶ የማይታወቅ ነበረ። ለካ የዓለምን ታሪክ የቀየረው ያ ጥቁር ውሃ የተገኘው በዚህ ስህተት ነበረ። ቴምበርተን ይህንን አዲስ ጣፋጭ መጠጥ በአንድ ብርጭቆ 5 ሳንቲም ብቻ መሸጥ ጀመረ። በወቅቱ የአእምሮ ማደንዘዣና የድካም መከላከያ ተብሎ ነበር የሚሸጠው። ግን የሚገርመው ነገር ቴምበርተን የፈጠረው ነገር ምን ያህል ትልቅ እንደሆነ አላወቀም ነበረ። በሽያጩ ብዙም ስላልተጠቀመ ቀመሩን በትንሽ ገንዘብ ለሌላ ሰው ሸጠው። ቴምበርተን ኮካ-ኮላ የዓለም ንጉስ ሲሆን ሳያይ በደህንነትና በሱስ ውስጥ ሆኖ ነው ከዚህ ዓለም ያለፈው። ያ በአጋጣሚ የተገኘው የቤት ውስጥ መድኃኒት እንዴት ተነስቶ ዓለምን ሊቆጣጠር ቻለ? ከመጠጥ ወደ ሚስጥር እንዴት ተቀየረ? ቀጣዩ ምዕራፍ የበለጠ ያስገርማቸዋል። ይህ ሽሮፕ እንዴት በዓለም ላይ ካሉ ሃይማኖቶች ሁሉ በላይ ተከታይ ሊኖረው ቻለ? የንግድ ሚስጥርስ መቼ ነው? የፈጠረው ሰው ጆን ቴምበርተን በደህንነትና በሱስ ታንቆ ሲሞት ቀመሩን ገዝተውት የነበረው አሳ ካንድለር የተባለ ሰው ግን አንድ ትልቅ ነገር ተረድቶ ነበረ። ሚስጥሩ እዚህ ጋር ነው። ኮንድለር የገዛው መጠጥ ብቻ ሳይሆን የዓለምን ሕዝብ አእምሮ የሚቆጣጠር ቁልፍ እንደሆነ አውቆታል። ኮካ-ኮላ በታሪክ የመጀመሪያውን ትልቅ የንግድ ዘዴ ማርኬቲንግ ስትራቴጂ የፈጠረ በዚህ ወቅት ነው። ካንድለር ይህንን ጥቁር ውሃ ሰዎች አንዴ ከቀመሱት አይተውቱም ብሎ አመነ እና ምን አደረገ መሰላችሁ? በዓለም ታሪክ ለመጀመሪያ ጊዜ ነፃ ኮቦን በየመንገዱ ለሚያልፉ ሰዎች ይህንን ወረቀት ይዛችሁ ሂዱና ኮካ-ኮላን በነፃ ቅመሱ ይላቸው ነበረ። ጉድ ነው። ነፃ ሲባል የማይወድ ማን አለ? ሰዎች በነፃ እየቀመሱ በጣዕሙ መደነቅ ጀመሩ። አንዴ የቀመሱ
የቀመሱት ደግሞ በሚቀጥለው ቀን 5 ሳንቲም ይዘው መምጣት ጀመረ። ካንድለር መጠጡን ከፋርማሲ አውጥቶ በየቦታው እንዲሸጥ አደረገ። ነገር ግን ትልቅ ዝላይ የመጣው ኮካኮላ በጠርሙስ መታሸግ ሲጀምር ነው። እስቲ አስቡት። ከዚያ በፊት መጠጡ የሚሸጠው በብርጭቆ ብቻ ነበረ። በጠርሙስ መሆኑ ደግሞ መጠጡን የትም ቦታ እስከ ገጠር ድረስ እንዲደርስ አደረገ። ግን እዚህ ጋር አንድ ትልቅ ነገር ተፈጠረ። ኮካኮላ በጣም ታዋቂ ሲሆን በየቦታው እኔም ኮካኮላ ነኝ የሚል አስመሳይ መጠጦች እንደ እንጉዳይ መፈልፈል ጀመረ። ለካ የኮካኮላ ባለቤቶች እዚህ ጋር ነው ብልጣብልጥነታቸው ያዩት። መጠጣቸውን ማንም እንዳይመስለው ልዩ ጠርሙስ መስራት አለብን አሉ። እንዲሁም መመሪያው ምን ነበረ መሰላችሁ? ጠርሙሱ በጨለማ ውስጥ እንኳን በእጃችን ስንነካው ኮካኮላ መሆኑን የምናውቅበት፣ ተሰብሮ መሬት ላይ ቢወርቅ እንኳን ስብርባሪው የኮካኮላ መሆኑን የሚመሰክር መሆን አለበት አሉ። ያ ዛሬ የምናውቀው ወገቡ ጠበቅ ያለ ጠርሙሱ የተፈጠረው አስመሳዮቹን ለመከላከል ነበር። አታምኑም? ኮካኮላ ዓለምን ለመቆጣጠር የተጠቀመበት ሌላኛው ትልቅ አጋጣሚ ደግሞ ሁለተኛው የዓለም ጦርነት ነው። ጦርነቱ ሲፈነዳ የኮካኮላ መሪዎች አንድ ታሪካዊ ውሳኔ አስተላለፉ። ማንኛውም አሜሪካዊ ወታደር ያለበት ቦታ ሁሉ በ5 ሳንቲም ብቻ ኮካኮላ እንዲደርሰው ይደረጋሉ። ይህ ምን መሰላችሁ? ወታደሮቹ ወደ አውሮፓ፣ ወደ እስያ፣ ወደ አፍሪካ ሲሄዱ ኮካኮላ አብሯቸው ሄደ። ፋብሪካዎች በየሀገሩ ተተከሉ። የጦር ሰራዊቱን ለመመገብ ጦርነቱ ሲያልቅ ወታደሮቹ ወደ ቤታቸው ተመለሱ። ኮካኮላ ግን በሄደባቸው ሀገራት ሁሉ እንደነገሰ ቀረ። በአጭር ጊዜ ውስጥ በትንሽ ፋርማሲ ተነስቶ የአፍሪካ ካፒታሊዝም ምልክት ሆነ። ጉር ነው። አሁን ኮካኮላ መጠጥ ብቻ አይደለም፣ የኃይል ምልክት ነው። በሄዱበት ቦታ ሁሉ ያ ቀይ ምልክት ይታያል። ግን አንድ ትልቅ ጥያቄ ተነሳ። ይህ መጠጥ ቀመሩ ሌላ ሰው ቢሰርቀውስ? አፕል፣ ጎግል ወይም ፌስቡክ ገና ሳይፈጠሩ ኮካኮላ የራሱን የመረጃ ጥበቃ የጀመረ በዚያን ጊዜ ነው። ከዚህ በኋላ ነው ታሪኩ ወደ ሚስጥር የተቀየረው። ቀመሩ ከባንክ ወደ ባንክ፣ ከጋዝና ወደ ካዝና ማዘዋወር ጀመሩ። ሚስጥሩ እዚህ ጋር ነው። ይህ ቀመር ለማግኘት ስንት ድርጅቶች ሰላዮችን እንደላኩ፣ ስንት ሳይንቲስቶች ሌሊትና ቀን እንደለፉ ብታውቁ ትደነቃላችሁ። ግን ማንም ሊያገኘው አልቻለም። ለምን አልቻለም? ቀጣዩ ምዕራፍ ወደ ጥቁር ቀመር እምብርት ይወስደናል። የመርሴዲስ 7X የሚባለው ያ ሚስጥራዊ ኮድ ስም ምን ይሆን? በውስጡስ የሰው ልጅ ሊያውቀው የማይገባ ነገር አለ። መርሴዲስ 7X ስሙ ራሱ የጄምስ ቦንድ ወይም የሆሊውድ የሰላይ ፊልም ነው የሚመስለው አይደል? ግን ይህ የፊልም ስም አይደለም። ይህ በዓለም ላይ እጅግ ውድ እና ሚስጥራዊ የሆነ የኮካኮላ የውስጥ ኮድ ስም ነው። አታምኑ? በየቀኑ በቢሊዮን የሚጠጣው ኮካኮላ የጥራዝ መለያ ናቹራል ፍሌቨር የተባለ ተፈጥሯዊ ጣዕሞች የሚል አሰልቺ ጽሑፍ ታነባላችሁ። ግን ያ ተራ ጽሑፍ ከበስተጀርባው ያለው እውነተኛው አውሬ ይደብቃል። እውነተኛው ስም 7X ነው። ሚስጥሩ እዚህ ጋር ነው። ኮካኮላ ፋብሪካ ውስጥ ሰራተኛ ብትሆኑ የትኛው ጋር ቀረፍ፣ የትኛው ጋር ብርቱካን ወይም ሎሚ እንዳለ አታውቁም። ለምን መሰላችሁ? ሁሉም ግብአቶች ስም የላቸው፣ ቁጥር ብቻ ነው ያላቸው። አንዱ ሰራተኛ ቁጥር 1ን ይጨምራል፣ ሌላኛው ቁጥር 2ን ይጨምራል። ማንም ሙሉውን ምስል አያውቀውም። ግን 7X ምንድን ነው? ሳይንቲስቶች እንደሚገምቱት ይህ ኮድ 7 የተለያዩ የእጽዋት ዘይቶች ድብልቅ ነው። ብርቱካን፣ ሎሚ፣ ቀረፋ፣ ሜሮሊና፣ ነቲሜጊ ይገኙበታል ይባላል። ጉድ ነው። እነዚህ ነገሮች ገዝታችሁ ብታውቋቸውም ግን ኮካኮላን አታገኙትም። ለምን? ምክንያቱም ሚስጥሩ ያለው በነገሮቹ አይነት ላይ ብቻ ሳይሆን በጠብታቸው ልክና በአቀማመጣቸው ቅደም ተከተል ላይ ነው። አንድ ጠብታ ብትሳሳቱ ጣዕሙ ይበላሻል፣ $1 ቢሊዮን አውድ ይሆናል። ለዚህ ነው ኩባንያው ይህንን ቀመር እንደ ኒውክሌር ኮድ የሚጠብቀው። ታምኑ? መጀመሪያ ላይ ይህ ቀመር የተጻፈው በወረቀት ላይ ነበረ። ጆን ቴምበርተን በገዛ እጁ የጻፈው ብቸኛው ወረቀት። ይህ ወረቀት ለብዙ ዓመታት በኒውክሌር ባንክ ውስጥ ተቆልፎበት ቆይቷል። ማንም እንዲያየው፣ ማንም እንዲነካው አይፈቀድም ነበረ። እንዲሁም የኩባንያው መሪዎች ቀመሩን በጭንቅላታቸው ብቻ ነው የሚያውቁት። ግን ጥያቄው እዚህ ጋር ነው። 7 ነገሮች ከሆኑማ ላቦራቶሪ ውስጥ ገብቶ መመርመር አይቻልም እንዴ ትሉ ይሆናል። ሚስጥሩ እዚህ ጋር ነው። ኮካኮላ በውስጡ እጅግ ውስብስብ የሆነ ኬሚካሎችን ስለሚይዝ እያንዳንዱ ጠብታ ለይቶ ማወቅ ለዘመናዊ ማሽኖች እንኳን ፈተና ሆኖባቸዋል። ለካ ይሄ ኮድ ስም ብቻ አይደለም፣ ለ130 ዓመታት ኩራት ነው። 7X ከጠፋ ኮካኮላ የለም። ለዚህ ነው ቀመሩን የያዘው ወረቀት አሁን ካለበት ቦታ ተነስቶ ወደ ሌላ ቦታ ሲዘዋወር እንደ ፕሬዝዳንት በታጠቁ ዘበኞች ታጅቦ የተጓዘው። ይህ ወረቀት አሁን የት ነው ያለው? ምን አይነት የደህንነት ጥበቃስ ይደረግለታል? የካዝናው ዘበኞችስ
እነማን ናቸው? ቀጣዩ ምዕራፍ ወደ አትላንታው ሚስጥር ቤት ይወስደናል። ያንን ካዝና ለማየት ዝግጁ ናችሁ? እስቲ ያስቡ። ወደ አንድ ሙዚየም ገብታችሁ የምትጠብቁት የታሪክ ቅርሶች ወይም ውብ ስዕሎች ማየት ነው። ነገር ግን አትላንታ በሚገኝ ወርልድ ኦፍ ኮካ ኮላ ሙዚየም ውስጥ ስትገቡ የሚጠብቃችሁ ከሙዚየም ይልቅ የኑክሊየር ማዕከል የሚመስል ከፍተኛ ጥበቃ የሚደረግለት ቀጠና ነው። አታምኑ። በዛ ህንፃ እምብርት ላይ አንድ ግዙፍ የብረት ካዝና አለ። ይህ ካዝና የዝም ብሎ ብረት አይደለም። የቶን ክብደት ያለው ማንኛውም ቦምብ ወይም የተፈጥሮ አደጋ የማይበግረው የጥበብ ውጤት ነው። ዙሪያው ስትመለከቱ በደንብ የሰለጠኑ ፊታቸው ላይ ፈገግታ የማይታይባቸው የታጠቁ ዘበኞች ቆመዋል። ካሜራዎቹ ደግሞ የሰው ልጅ ቀርቶ ዝንብ እንኳን ብትገባ የማያመልጣቸው አይነቶች ናቸው። ሚስጥሩ እዚህ ጋር ነው። ወደ ካዝናው መግቢያ በር ላይ ስትደርሱ አንድ የሚያብረቀርቅ ጥቁር ቶናል ታያላችሁ። እዚህ ጋር ነው ነገሩ ፊልም የሚቀየረው። ወደ ውስጡ ለመግባት የይለፍ ቃል መተየብ ብቻ አይበቃም። የሰውነት ሙቀት መለኪያ፣ የአይን ብሌን እና የእጅ አሻራ ምርመራ ማለፍ ግድ ነው። ጉር ነው። ለአንድ ለስላሳ መጠጥ አሰራር ይህ ሁሉ ድካም ለምን አስፈለገ? ታሪኩ እንዲህ ነው። ለ86 ዓመታት ያህል ቀመሩ በአትላንታ በሚገኝ ሰን ትረስት በሚባል ባንክ ውስጥ በሚስጥር የተቆለፈበት ነበረ። ነገር ግን እንደ አውሮፓውያን አቆጣጠር በ2011 ዓ.ም በኩባንያው አንድ አስደንጋጭ ውሳኔ ወሰነ። ቀመሩን ወደ ራሳቸው ሙዚየም እናዘረዋለን አሉ። ያን ቀን በአትላንታ ከተማ እንደ ትልቅ የጦር ዘበኛ ነበር የሚታየው። ቀመሩን የያዘው ትንሽ ሳጥን በባንኩ ወጥቶ ወደ ሙዚየም ሲጓዝ መንገዱ በፖሊሶች ተዘግቶ በታጠቁ መኪናዎች ታጅበውና በሄሊኮፕተር ክትትል የተደረገበት ነበር። አታምኑ። የሀገር መሪዎች እንጂ ወረቀት የሚያጓጉዙ አይመስሉም ነበር። ይህ ሁሉ የሆነው ለምንድን ነው? ኩባንያው በታሪክና ለክብር ነው ይላል። ብዙዎች ግን ከዚህ ወረቀት ጀርባ ያለው ሚስጥር ደግሞ እንደማይደረስበት ለማስፈራራት ነው ይላሉ። ካዝናው ውስጥ ከገባችሁ በኋላ እንደ ቀመሩ አታገኙትም። ቀመሩ ያለችው በሌላ ትንሽ የብረት ሳጥን ውስጥ ተቆልፎበት ነው። ያቺን ሳጥን የሚከፍቱት ቁልፎች ደግሞ የት እንዳሉና በማን እጅ እንዳሉ ማንም አያውቅም። ጉር ነው። ሌሊትና ቀን ለ7 ቀናት ለ24 ሰዓት የሚደረገው ጥበቃ ዓላማቸው አንድና አንድ ብቻ ነው። ያቺን የ130 ዓመት ዕድሜ ያላትን ወረቀት ማንም እንዳያነባት። ግን እዚህ ጋር ነው ትልቅ ጥያቄ የሚነሳው። ካዝናው ዘበኞቹ ይታያሉ፣ ነገር ግን ቀመሩን በአእምሯቸው የያዙ ሰዎችስ? ወረቀቱ ቢቃጠልም ወይም ቢጠፋም ያ ቁጥር ውሃ እንዳይጠፋ ዋስትና ምንድን ነው? ሚስጥሩ እዚህ ጋር ነው። በዓለም ላይ ይህ ቀመር ሙሉ በሙሉ የሚያውቁት 2 ሰዎች ብቻ ናቸው ተብሎ ይታመናል። እነዚህ ሰዎች እነማን ናቸው? ለምንስ አብረው አይታዩም? የእነሱ ሕይወትስ እንደ ካዝና የታጠረ ነው? እሺ፣ አሁን ወደ ቀልቡ የሚገፋውና ብዙዎችን ወደሚያከራክረው ሚስጥር ደረስን። እነዚህ ሰዎች የኩባንያውም ከታማኝ በላይ የሆነ ከፍተኛ ባለስልጣናት ናቸው። ስማቸው አይታወቅም፣ ፊታቸው ለሕዝብ አይታይም። እነሱ በዓለም ላይ ካሉት ቢሊዮነሮች ሁሉ በላይ ትልቅ ኃላፊነት በትከሻቸው ላይ ተሸክመዋል። ያ ኃላፊነት ደግሞ ኮካኮላ እንዳይጠፋ መጠበቅ ነው። ሚስጥሩ እዚህ ጋር ነው። እነዚህ 2 ሰዎች በምድር ላይ የሚያደርጉት እንቅስቃሴ ሁሉ እጅግ ጥብቅ በሆነ መመሪያ የታጠረ ነው። ከነዚህ መመሪያዎች ውስጥ በጣም አስገራሚውና ጉድ የሚያስገኘው የጉዞ ሕጋቸው ነው። እነዚህ 2 ሰዎች በአንድ አውሮፕላን አብረው መጓዝ በጥብቅ የተከለከለ ነው። ለምን መሰላችሁ? ለካ በአውሮፕላኑ አደጋ ቢደርስበትና ሁለቱም በአንድ ላይ ቢሞቱ ያ የ130 ዓመት ሚስጥር አብሯቸው ወደ መቃብር ሊወርድ ይችላል። ዓለምም የኮካኮላን ጣዕም ለዘላለም ልታጠፋ ትችላለች። ይህንን ስትሰሙ የሆሊውድ ፊልም ሊመስላችሁ ይችላል፣ ግን ኩባንያው ይህንን ሕግ እንደ ቁርጥ ቃል ያከብረዋል። አንዱ በሰሜን ሲበር ሌላኛው በደቡብ መብረር አለበት። አንዱ ሲበላ ሌላኛው ሌላ ቦታ መሆን አለበት። ዱር ነው። እስቲ አስቡት የእነዚህ ሰዎች ሕይወት ምን ያህል ጥልቀት የተሞላበት ሊሆን እንደሚችል። ለቤተሰቦቻቸው እንኳን ሚስጥሩን መናገር አይችሉም። ከጓደኞቻቸው ጋር ሲመጡ ስለ ስራቸው ማውራት አይፈቀድላቸውም። እነሱ የሚኖሩት ለራሳቸው ሳይሆን እዛ ጥቁር ውሃ ህልውና ነው። ብዙዎች ግን ይህንን አታምኑ። ይህ ሁሉ የኮካኮላ የማስታወቂያ ስራ አርፒ ስታንት ነው ይላሉ። እንዴት 2 ሰዎች ብቻ ያውቃሉ? ፋብሪካውስ ያሉት ኬሚካሎችስ ሁሉ ይጠየቃሉ። ሚስጥሩ እዚህ ጋር ነው። ኩባንያው ለዚህ ጥያቄ የሚሰጠው መልስ የለም። ዝምታን መርጠዋል። ይህ ዝምታ ደግሞ በውስጡ የበለጠ ሚስጥራዊ እና ተፈላጊ አድርጎታል። ግን አንድ ነገር እውነት ነው። በአንድ ወቅት ቀመሩን ለመስረቅ የሞከሩ ሰዎች ነበሩ። እንዲሁም የኮካኮላ የዘላለማዊ ተቀናቃኝ የሆነው ፔፕሲ እጅ ላይ ቀመሩ ሊገባ ጥቂት ቀርቶት ነበር። ያኔ ምን
ተፈጠረ? ሰላዮቹ እነማን ነበሩ? አሁን እንደ አውሮፓውያን አቆጣጠር ወደ 2006 ዓመተ ምህረት እንመለስ። ታሪኩ ልክ እንደ ሆሊውድ የሰላይ ፊልም ነው የሚጀምረው። በኮካ ኮላ ኩባንያ ውስጥ ለዓመታት የሰራቸው ጆያ ዊሊያምስ የተባለች ሴት ነበረች። ይቺ ሴት የከፍተኛ ባለስልጣናት ረዳት በመሆኗ ማንም ሊያያቸው የማይችላቸውን ምስጢራዊ ሰነዶች፣ አዳዲስ የምርመራ ናሙናዎችን የማግኘት እድል ነበራት። አታምኑም? ጆያ በአንድ ወቅት በገንዘብ ጥማት ተሸነፈች እና ምን አደረገች መሰላችሁ? ሁለት ተባባሪዎችን በመፈለግ ኮካኮላን እጅግ ምስጢራዊ ሰነዶችና አንድ ገና ለገበያ ያልቀረበ አዲስ መጠጥ ናሙና በቦርሳዋ ደብቃ ይዛ ወጣች። ዓላማቸው አንድ ነበረ። ይቺ ምስጢር ለዘላለም ተቀናቃኞቿ ለነበሩ ለፔፕሲ በከፍተኛ ዋጋ መሸጥ። ለፔፕሲ ደብዳቤ ጻፈ። የኮካኮላን ትልቅ ምስጢራዊ እጃችን አስገብተናል፣ በ1.5 ሚሊዮን ዶላር እንሸጣቸዋለን አሏቸው። ጉር ነው። እስቲ አስቡ። ፔፕሲ ይህንን መረጃ ሲያገኝ ኮካኮላን ከገበያ ማጥፋት ይችል ነበር። ግን እዚህ ጋር ነው ያልተጠበቀው ነገር የተከሰተው። የፔፕሲ ባለስልጣናት ደብዳቤውን ሲያነቡት ከጠበቁት በተቃራኒ እጅግ ጨዋነት የተሞላበት ውሳኔ ወሰኑ። እኛን ማሸነፍ የሚፈልግ በገበያ እንጂ በሌሎች አይደለም አሉ። ወዲያውኑ ለኮካኮላ ስልክ ደወሉ። ኮካኮላም በኤፍቢ ነበረ። ኤፍቢ የፔፕሲ ተወካይ መስሎ ከሌቦቹ ጋር ቀጠሮ ያዘ። ገንዘቡ ሊሰጡ ሲሉ ግን በካቴና ጠፈሯቸው። ጆያ በ8 ዓመት እስራት ተቀጣች። ለካ ሚስጥሩን መጠበቅ ለኩባንያው ብቻ ሳይሆን ለተቃዋሚዎችም ክብር ነበረ። ግን ይህ ሚስጥር ለአሰራሩ ብቻ ነው ወይስ በውስጡ ስላለው ግብአት ይሁን? አሁን ወደ አስደንጋጩ ጥያቄ እንምጣ። ኮካኮላ የሚለው ስም የመጣው ከኮላ ቅጠል እንደሆነ አይተናል። ኮካኮላ ቅጠል ደግሞ የኮይን መስሪያ እንደሆነ ሁላችንም እናውቃለን። ታዲያ ዛሬ የምንጠጣው ኮካኮላ ውስጥ ያለው ያ አደገኛ እጽ አለ። አታምኑም? እውነቱን ልንገራችሁ። ኮካኮላ ዛሬም ድረስ የኮላ ቅጠሉን ይጠቀማል። እንዴት ሊሆን ይችላል ትሉ ይሆናል። በአሜሪካ ኒው ጀርስ ወይም ስቴፕን ካምፓኒ የሚባለው አንድ እጅግ ምስጢራዊ ፋብሪካ አለ። ይህ ፋብሪካ በአሜሪካ መንግስት ልዩ ፍቃድ የተሰጠው ብቸኛ ድርጅት ነው። ፋብሪካው ከፔሩና ከቦሊቪያ የኮላ ቅጠሎች በቶን ያስመጣል። ከዚያም በውስጡ ያለው ኮካይን ለብቻው አውጥቶ ለሕክምና አገልግሎት ለፋርማሲዎች ይሸጣል። የተረፈውንና ምንም አይነት አደንዛዥ እጽ የሌለውን የቅጠል ጭማቂ ደግሞ ለኮካኮላ ይልካል። ጉር ነው። ኮካኮላ ያንን ልዩ ጣዕም የሚያገኘው ከዚህ ምስጢራዊ ቅጠል ነው። ኩባንያው ለብዙ ዓመታት እኛ ቅጠሉን እንጠቀም እያለ ሲከራከር ቆይቷል። ግን እውነታው ተጋለጠ። ዛሬም ቢሆን ያንን የላዘ ምስጢራዊ ቅጠል ማግኘት ይቻላል። ሳይንቲስቶች እንደሚሉት ኮካኮላ ሱስ የሚያስይዘው በውስጡ ባለው እጽ ሳይሆን በስኳርና በካፌን ድብልቅ ነው። ያ ጣዕሙ ግን ዛሬም እንቆቅልሽ ነው። እስቲ አስቡ። አንድ ድርጅት ለ100 ዓመታት ስኬታማ የሆነና ዓለም የወደደውን ቀመር እንቀይረዋለን ብሎ ሲነሳ ምን ሊፈጠር ይችላል? አታምኑም? እንደ አውሮፓውያን አቆጣጠር በ1985 ዓመተ ምህረት ኮካኮላ መሪዎች በታሪክ ትልቅ የተባለውን ስህተት ሰሩ። ፔፕሲ በጣም እየበለጠን ነው ብለው በስጋት ያንን ምስጢራዊ ቀመር ለውጥ አደረጉትና ኒው ኮክ በሚባል ስም ለገበያ አቀረቡ። ጉር ነው የነበረው ምላሽ ግን ማንም የገመተው አልነበረም። አሜሪካውያን እንዴት የልጅነት ትዝታቸውን ትቀይራላችሁ ብለው አደባባይ ወጡ። ኩባንያው በቀን ከ40,000 በላይ የስድብና የቅሬታ ስልኮችን ይደርሱት ጀመረ። ኮካኮላን እየደፉ ተቃውሟቸውን ገለጹ። ለካ ሚስጥሩ መጠጥ ብቻ ሳይሆን የሰዎች ማንነት አካል ነበረ። በመጨረሻም ኩባንያው ተንበርክኮ በ79ኛው ቀን ይቅርታውን አድርጉልን፣ የድሮውን ቀመር መልሰናል ብሎ አወጀ። ሚስጥሩ እዚህ ጋር ነው። ብዙዎች ይህንን ስህተት ሳይሆን ሆም ተብሎ የተሰራ የንግድ ስልት ነው ይላል። ምክንያቱም የድሮ ኮካኮላ ሲመለስ ሰዎች ከመቼውም ጊዜ በላይ ከፍተኛ ጉጉት መግዛት ጀመሩ። ሽያጩ ጣሪያ ነካ። ድንገተኛ ስህተት ወይስ ብልጥ የንግድ ስራ? ዛሬም ድረስ አከራካሪ ነው። አሁን ወደኛ አካባቢ እንምጣ። ወደ ውጭ ሀገር ሄዳችሁ ኮካኮላ ጠጥታችሁ ከሆነ ጣዕሙ ከኢትዮጵያ ኮካኮላ ጋር እንደማይመሳሰል አስተውላችሁ ይሆናል። ቀመሩ አንድ ከሆነ ለምን ጣዕሙ ይለያያል ብላችሁ ጠይቃችሁ ታውቃላችሁ? አታምኑም። ሚስጥሩ ያለው በቀመሩ ውስጥ ሳይሆን በሁለት ትናንሽ ነገሮች ላይ ነው። የመጀመሪያው ሚስጥር ስኳር ነው። አሜሪካ ውስጥ ኮካኮላ የሚሰራው ከበቆሎ በሚወጣ ርካሽ ጣፋጭ ሃይ ፍራክቶስ ኮርን ሲረፕ ነው። በኢትዮጵያ፣ በአሜሪካ፣ በሜክሲኮ እና በአብዛኛው አውሮፓ ግን የሚጠቀሙት እውነተኛውን
የሸንኮራ አገዳ ስኳር ነው። ለዚህ ነው የኢትዮጵያ ኮካ ጣዕሙ የበለጠ ተፈጥሯዊና የሚጥም የሚመስለው። ሁለተኛው ደግሞ ውሃው ነው። ኮካ ኮላ 90% በመቶ ውሃ ነው። ማንም እንኳን ቀመሩን ከአሜሪካ ቢወጣም በየሀገሩ ያለው ፋብሪካ የሚጠቀመው የራሱ ሀገር ውሃ ነው። የውሃው ማዕድን መጠጥ ደግሞ ጣዕሙን ትንሽ ለወጥ ያደርገዋል። ጉድ ነው። እንዲሁም ብዙዎች ከፕላስቲክ ይልቅ በብርጭቆ ጠርሙስ ያለው ኮካ ኮላ ይበልጥ ይላሉ። ለምን ይመስላችኋል? ፕላስቲኩ ከውስጡ ካለው ጋዝ ጋር ስለሚገናኝ ጣዕሙን በትንሽ ሊቀይረው ይችላል። ብርጭቆ ግን ጣዕሙን እንደነበረ ይጠብቃል። ስለዚህ በሚቀጥለው ጊዜ ኮካ ኮላ ስትጠጡ ያንን የሸንኮራ አገዳ ጣዕም እያጣጣማችሁ ከአሜሪካኑ የተሻለ እድለኛ እንደሆናችሁ አስታውሱ። እስቲ ቆም ብላችሁ አስቡ። ኮካ ኮላ በውስጡ ያለው ነገር ሁሉ በዝርዝር ቢነግረን ኑሮ ዛሬ እንደምናየው ትልቅ ድርጅት ይሆን ነበረ? የኮካ ኮላ ትልቁ ስኬት በውስጡ ያለው ኬሚካል ሳይሆን በዙሪያ የፈጠረው ሚስጥር ነው። የሰው ልጅ በተፈጥሮ የተደበቀን ነገር የማወቅ ከፍተኛ ጉጉት አለው። የማታውቅ ነገር ሁልጊዜም ከታወቀ ነገር በላይ ድብቅና ማራኪ ይመስላል። ኮካ ኮላ ይህንን የሰው ልጅ ደካማ ጎን በሚገባ ተጠቅሞበታል። በየዓመቱ በቢሊዮን የሚቆጠሩ ዶላሮች ለማስታወቂያ ያወጣሉ። ግን ትልቅ ማስታወቂያዎችና ለካ ሚስጥሩ ባይኖር ኑሮ ኮካ ኮላ እንደ ማንኛውም ተራ ለስላሳ መጠጥ ይረሳ ነበር። ይህ የሚስጥር ሳይኮሎጂ ይባላል። የሌላኛው ነገር እንዳለ አስመስሎ በማቅረብ ዋጋን መጨመር ጥበብ ነው። አሁን ደግሞ ወደ ሳይንሱ እንምጣ። በዚህ በቴክኖሎጂ ዘመን ማርስ ላይ በደረሰበት ወቅት እንዴት አንዲት ጥቁር ውሃ መመርመር አቃተን የሚለው ጥያቄ ብዙዎችን ያስገርማል። አታምኑም? በዓለም ላይ ያሉ ትልልቅ ኬሚስቶች ጋዝ ክሮማቶግራፍ ደጋግመው መርምረውታል። ሚስጥሩ እዚህ ጋር ነው። ማሽኖቹ በውስጡ ያሉት ግብዓቶች ሊነግሩን ይችላሉ። ለምሳሌ ስኳርን፣ ካፌይን እና ፎስፎሪክ አሲዱን ማወቅ ቀላል ነው። ነገር ግን ዋናው ችግር ያለው መርሴዲስ 7X ላይ ነው። እነዚህ 7 ዘይቶች ሲቀላቀሉ አዲስ የሆነ የኬሚካል መዋቅር ይፈጥራሉ። ልክ እንደ ሰው አሻራ። አንድ ስዕል አይታችሁ በውስጡ ምን አይነት ቀለሞች እንዳሉ መናገር ትችላላችሁ። ነገር ግን ሰዓሊው ቀለሞቹን እንዴት አድርጎ እንደቀላቀለውና የትኛውን ቀድሞ እንደቀባው ማወቅ ግን ፈጽሞ አይቻልም። የኮካ ኮላ ሚስጥርም እንደዛው ነው። ክፍሎቹን ማወቅ ይቻላል፣ ሙሉውን ምስል መስራት ግን አይቻልም። ጉድ ነው። ሌላው ትልቅ ፈተና ኮካ ኮላ ጣዕም በምላሳችን ላይ በሚፈጥረው ስሜት ነው። ሳይንቲስቶች the fizz factor ይሉታል። ያ ጋዝ ስኳርንና ሚስጥራዊ ዘይት በአንድነት ተቀላቅለው የአንጎላችንን የደስታ ማዕከል ዶፓሚን የሚያነቃቁበት መንገድ እንኳን በሌላ መጠጥ ሊደገም አይችልም። ለዚህ ነው ሺህ ጊዜ ቢመረምርም ሺህ ጊዜ ቢሞክርም እውነተኛው ኮካ ኮላ መሆን ያቃታቸው። እስካሁን ስለ ሚስጥሩ፣ ስለ ንግዱ ስኬት አውርተናል። አሁን ግን ወደ እውነታው እንመለስ። ይህ የምንጠጣው ጥቁር ውሃ በሰውነታችን ውስጥ ምን እየሰራ እንደሆነ አስባችሁ ታውቃላችሁ? አታምኑ። አንድ ጣሳ ኮካ ኮላ ውስጥ 10 የሻይ ማንኪያ ሙሉ ስኳር ይገኛል። በአንድ ጊዜ ከ10 ማንኪያ ስኳር ብትበሉ ሰውነታችሁ ያስተዋቸዋል። ነገር ግን ኮካ ኮላ ውስጥ ያለው ፎስፎሪክ አሲድ ያንን የጣፋጭ መጠን ስለሚቀንሰው ሰውነታችን እንዳያስታውስ ያደርገዋል። ጉድ ነው። መጠጡን በጠጣን በ20 ደቂቃ ውስጥ በደማችን ያለው የስኳር መጠን ጣሪያ ይነካል። ጉበታችን ደግሞ ይህንን ሁሉ ስኳር ወደ ስብ ለመቀየር በከፍተኛ ፍጥነት ይረበሻል። በ40 ደቂቃዎች ውስጥ ካፌኑ ሙሉ በሙሉ ወደ ሰውነታችን ይገባል። አይናችን ይበራል። የደም ግፊታችን ይጨምራል። ሚስጥሩ እዚህ ጋር ነው። ኮካ ኮላ ሱስ የሚያስይዘው ያንን 7X ስለጠጣን አይደለም። በአንጎላችን ውስጥ ዶፓሚን የተባለ የደስታ ሆርሞን ልክ እንደ አደንዛዥ እጽ ስለሚያነቃቃው ነው። በውስጡ አልቆ ከሰውነታችን በኋላ ደግሞ ሰውነታችን ያንን የደስታ ስሜት ፍለጋ ሌላ ኮካ ኮላ እንዲመኝ ያደርገዋል። ለዚህ ነው ብዙዎች ከምግብ ጋር ኮካ ኮላ ከሌለ አይመቸኝም የሚሉ። ለካ ሚስጥሩ በካዝና ውስጥ ብቻ ሳይሆን እኛም በሱስ የማሰር ድብቅ ኃይል ነው። ዛሬ ኮካ ኮላ መጠጥ ብቻ አይደለም፣ የአሜሪካ የሀብትና የዘመናዊነት ምልክት ነው። በዓለም ላይ ኮካ ኮላ የሚለው ቃል ኦኬ ከሚለው ቃል ቀጥሎ በየትኛውም ሀገር የሚታወቅ ሁለተኛው ቃል ነው። ይህ ማለት በቻይና ገጠር፣ በኢትዮጵያ ተራሮች ወይም በአማዞን ጫካ ውስጥ ብትሆኑ ኮካ ኮላ ካላያችሁ ሁሉም ሰው ይረዳችኋል። ኮካ ኮላ በዓለም ላይ የሌለበት ቦታ የለም። የሰሜን ኮሪያና በኩባ በስተቀር በሁሉም ሀገር በይፋ ይሸጣል። እንዲሁም የገና አባት ሴንት ክላውስ ዛሬ የምናውቀው ቀይ ልብስ እንዲለብስ ያደረገው የኮካ ኮላ ማስታወቂያ እንደሆነ ያውቃሉ? ከዚያ በፊት ሳንታ ክላውስ አረንጓዴ ወይም ሰማያዊ ልብስ ይለብስ ነበረ። ኮካ ኮላ
ግን ለብራንዱ እንዲያመቸው ቀይ አለበሰውና የዓለም ባህል አደረገው። ሚስጥሩ እዚህ ጋር ነው። ኩባንያው የሚሸጥልን ውሃ፣ ስኳር ብቻ አይደለም ደስታን የሚሸጥልን። በማስታወቂያዎቹ ላይ ሰዎች ሲስቁ፣ ቤተሰቦች ሲሰበሰቡና ፍቅር ሲይዛቸው እናያለን። በዛ ምክንያት አእምሯችን ሳያውቀው ኮካኮላን ከደስታ ጋር አያይዞታል። ይህ ነው እንግዲህ ካፒታሊዝም አንዱን ተራ ጥቁር ውሃ የዓለም ሕዝብ የጋራ ቋንቋና የደስታ ምልክት የማድረግ። በመጨረሻም ወደ መነሻችን እንመለስ። የኮካኮላ የ130 ዓመት ሚስጥር ዛሬም በዛ በአትላንታው ካዝና ውስጥ የተቆለፈበት። ሳይንቲስቶች ሊደርሱበት አይችሉም፣ ሌቦች ሊሰርቁት አይችሉም፣ የተቀናቃኞቹ ሊመልሱት አይችሉም። ግን እውነቱ ምንድን ነው? ሚስጥሩ በእርግጥ ያ ወረቀት ላይ ያለ ቀመር ነው ወይስ ሚስጥሩ እኛ ነን? ኮካኮላ ሚስጥሩን ቢገልጽልን ኑሮ ያንን ሁሉ ክብርና ጉጉት እናጣ ነበር። ሰዎች መጠጡን የሚወዱት ስለጣፈጣቸው ብቻ ሳይሆን ያንን የማይታወቅ ሚስጥር ስለሚሰጡ ጭምር ነው። ምናልባትም ያ ቀመር ተራ ነገር ሊሆን ይችላል። ምናልባትም ጆን ቤቨርተን በስህተት የሰራው ያ ሽሮፕ ምንም አስደናቂ ነገር ላይኖረው ይችላል። ነገር ግን ያንን ተራ ነገር ሚስጥር በማድረግ ዛሬ የዓለም ንጉስ ሆኗል። የኮካኮላ ታሪክ የሚያስተምረን አንድ ትልቅ ነገር አለ። በሕይወት ውስጥ ትልቅ ኃይል እውቀት ብቻ አይደለም፣ የደበቅነው ሚስጥር እና ለዛ ሚስጥር የሰጠናቸው ዋጋ ነው። ያ ጥቁር ውሃ ለሚቀጥሉት 100 ዓመታትም ሚስጥር ሆኖ እንደሚቀጥል ጥርጥር የለም። እናንተ ምን ታስባላችሁ? የኮካኮላ ሚስጥር ቢነግረን መጠጡን እንደ ድሮ ወዱታላችሁ ወይስ ሚስጥር ሆኖ ይቀጥል ይሻላል? ሀሳባችሁን ኮመንት ላይ ሼር አድርጉልኝ። አይ ሆፕ ይሄ ቪዲዮ ስለ ኮካኮላ ያላችሁን ግንዛቤ የሆነ ያክል እንዳስተማራችሁና ኔክስት ቀናትም ደግሞ እንደዚህ አይነት ቪዲዮዎችን ለማየት የምትጓጉ ከሆነ ይህንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ ሞር ሚኒመም አፕሮች እያደረጋችሁ እናንተም ደግሞ በየጊዜው እንደዚህ አይነት ሪል የሆነ ኢንፎርሜሽን ማግኘት ስላላችሁ ለዛሬ ይመቻችሁ።